ሃይ ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ ዋን ቱ ዋን ፋንክሽን እናያለን። ዋን ቱ ዋን ፋንክሽን እናያለን ማለት አንድ የተሰጠን ፋንክሽን ለምሳሌ ዋን ቱ ዋን ነው ወይስ አይደለም የሚለውን ቼክ እናደርጋለን ማለት ነው፣ በቫሪያብል ፎርም ሲሰጠን። ሶ የመጀመሪያ ኤግዛምፕል f of x is equals to 3x plus 5. ሶ ይሄ አሁን ዋን ቱ ዋን ፋንክሽን ነው ወይስ አይደለም የሚለውን ቼክ እናደርጋለን ማለት ነው። እናንተ ክላስ ውስጥ በተማራችሁት በነበራ እንስራ። ስለዚህ መጀመሪያ ምንድን ነው የምናደርገው? ኤክስ ዋን እናደርጋለን። ይሄን ኤክስ ዋን እናደርግና ኤክስ ቱም አድርገን ሶልቭ እናደርጋለን፣ ለምሳሌ በኤክስ ቦታ ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ኤክስ ዋን እናደርግና አንድ ኢኩዌሽን ይኖረናል። ራሱ እዚህ ጋር መተን ኤክስ ቱ እናደርጋለን፣ በኤክስ ቦታ አንድ ኢኩዌሽን ይኖረናል። ሁለቱን እኩል አድርገን ለኤክስ ዋን እና ለኤክስ ቱ ሶልቭ እናደርጋለን። ከዛ የዛን ጊዜ ኤክስ ዋን እና ኤክስ ቱ እንደዚህ ኢኳል አድርገን ስንሰራ ሲምፕሊፋይ ሆኖ እንደዚህ ከመጣ ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ስለዚህ ይሄኛን ስናይ አሁን ምን ይሆናል ማለት ነው? 3 በኤክስ ቦታ ኤክስ ዋን እናስገባለን ፕላስ 5 ኢዝ ኢኳልስ ቱ 3 ኢንቱ በኤክስ ቦታ አሁን ኤክስ ቱ እናስገባለን ፕላስ 5 እናደርጋለን ማለት ነው። ስለዚህ የዚህን ጊዜ ምንድን ነው የምናደርገው? ይሄኛ በዚህ ሰድ ያለው 3x1 ፕላስ 5 ኢዝ ኢኳልስ ቱ 3x2 ፕላስ 5 ይሆናል ማለት ነው። ስለዚህ የዚህን ጊዜ ምን ይሆናል? 5 ወደዛ እናሳልፋለን ማለት ነው። ኦር 5 እና 5 ካንስል ሆናሉ ዳይሬክትሊ ማለት ነው። ይሄኛ ወደዛ ስናሻገር -5 ይመጣል። ስለዚህ -5 ይጠፋል። 5 -5 0 ይሆናል ማለት ነው። ኦር የተለያየ ሳይድ ላይ ተመሳሳይ ቁጥር ካለ ይጣፋል ማለት ነው። ስለዚህ ምን ይሆናል ማለት ነው? 5 እና 5 ይጣፋል። ከዛ በኋላ ምን ቀረ? በዚህ ሳይድ 3x1 is equals to 3x2 ቀረ ማለት ነው። ሁለቱንም ሳይድ ለ3 ስናካፍል ምን ሆነ ማለት ነው? 3 እና 3 ይጣፋል ማለት ነው። ከዛ በኋላ ምን መጣ? x1 is equals to x2 መጣ ማለት ነው። ስለዚህ x1 እና x2 አሁን እንደዚህ እኩል ስለመጣ ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ልክ ራሱን ኤግዛምፕል f of x is equals to 3x plus 5. ሶ እናንተ አሁን ያሳየኋችሁ እናንተ ክላስ ውስጥ እንዴት ቼክ እንደምታደርጉ ነው። ሜቢ አስተማሪ በዛ ሚንስ ቼክ አድርጉ ካሏችሁ በዛ መንገድ ቼክ ታደርጋላችሁ ማለት ነው። እኩል ከመጣ ፋንክሽን ነው። x1 እና x2 የተለያየ ሶሉሽን ካለው ደግሞ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ስለዚህ እዚህ ጋር የጻፍኩላችሁ 3 ሜተዶች አሉ ቼክ የምናደርግበት። አንደኛ ሜተድ ሃይስት ኤክስፖነንት ኦር ዲግሪ ይባላል። ሃይስት ኤክስፖነንት ማለት ዲግሪ ይባላል። ለምሳሌ x ኪዩብ ፕላስ 5x ስኩዌር ፕላስ 1 ካለ ኤክስፖነንት ላይ ሃይስት የትኛው ነው? ሃይ ኤክስፖነንት ያለው የትኛው ነው? ይሄ ነው። ስለዚህ ዲግሪ ስንት ነው? 3 ነው ማለት ነው። ስለዚህ ሃይስት ኤክስፖነንት አሁን ስንት ነው? 3 ነው ማለት ነው። ለምሳሌ x ስኩዌር ፕላስ x ፕላስ 1 ከሆነ ሃይስት ኤክስፖነንት ኦር ዲግሪ ማለት ስንት ነው? 2 ነው ማለት ነው። ኦር x to the power of 7 ፕላስ x to the power of 6 ፕላስ 2x ፕላስ 1 ከሆነ ፋንክሽኑ የተሰጠን ሃይስት ዲግሪ ማለት ፓወር ላይ ትልቅ ቁጥር ያለው ዲግሪ ይባላል። ኦር ሃይስት ኤክስፖነንት ይባላል ማለት ነው። ስለዚህ ሃይስት ኤክስፖነንት እና ኦር ዲግሪን ቼክ በማድረግ ብቻ አንድ ፋንክሽን ዋን ቱ ዋን ነው ወይስ ዋን ቱ ዋን አይደለም የሚለውን ቼክ እናደርጋለን ማለት ነው። ኖርማሊ ለምሳሌ ዲግሪ ላይ ሁሉም ዲግሪ ኦድ እና ኢቭን አለው። ሶ ለምሳሌ ኦድ ከሆነ ኢቭን አለ። ስለዚህ ኦድ ከሆነ ዋን ቱ ዋን ፋንክሽን ነው ማለት ነው። ዋን ቱ ዋን ፋንክሽን ይሆናል። ኢቭን ከሆነ ኖት ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ሶ ይሄ ማለት ምን ማለት ነው? ሃይስት ዲግሪ አሁን እንዳሳየዋችሁ ቼክ እናደርጋለን። ሃይስት ዲግሪ ያለው ያ ቁጥር ኦድ ነምበር ከሆነ ጎደሎ ነምበር ከሆነ ዋን ቱ ዋን ፋንክሽን ይሆናል። ኢቭን ነምበር ከሆነ ወይም ደግሞ ሙሉ ነምበር ከሆነ ኖት ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ኦድ ከመጣልን ዋን ቱ ዋን ነው። ኢቭን ከመጣልን ዋን ቱ ዋን አይደለም ማለት ነው። ስለዚህ አሁን ይሄ በዛ ሚንስ በመጀመሪያ ሩል ሚንስ ይሄኛውን እየተሰጠንን ቅድም እኛ ሰርተን ያገኘነውን ስናይ የዚህ ኤክስፖነንት ስናይ ስንት ነው? 1 ነው። አይጻፍም እንጂ እዚህ ጋር 1 አለ ማለት ነው። 1 ዲግሪ ተጽፏል። የዚህ ዲግሪ 1 ነው ማለት ነው። ዲግሪ ኦር ሃይስት
ኤክስፖነንት ስንት ነው? አንድ ነው ማለት ነው። ለምን ያለን አንድ ኤክስፖነንት አንድ ብቻ ነው፣ ኤክስ ነው። እሱም ዲግሪ ባይጻፍም አንድ ነው ማለት ነው። አንድ ነው። ሁለት ቢሆን ሁለት እንጽፍን ነበረ፣ ግን አንድ ስለሆነ አንጽፍም፣ ግን አለ ማለት ነው። ስለዚህ ሃይስት ዲግሪ አንድ ነው። ያ ያገኘነው አንድ ኢቭን ነው ኦድ ነው? ኦድ ነው። እንዲሁ ኦድ ነው ማለት ነው። ኦድ ከሆነ ምንድን ነው ማለት ነው? ዋን ቱ ዋን ፋንክሽን ይሆናል ማለት ነው በማየት ብቻ። ስለዚህ ይሄ የመጀመሪያው ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ለምሳሌ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ ኤክስ ፕላስ ዋን ከሆነ ይሄ ዋን ቱ ዋን ነው ወይስ ዋን ቱ ዋን አይደለም? ኤክስፖነንት ሃይስት ኤክስፖነንት እናያለን፣ ሁለት ነው። እሱም ምንድን ነው? ኢቭን ነው። ስለዚህ ዋን ቱ ዋን አይደለም ማለት ነው። ስለዚህ ይሄኛ ዋን ቱ ዋን አይደለም። ሌላ ኤግዛምፕል ለምሳሌ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ዘ ፓወር ኦፍ 5 ፕላስ 6x to the power of 4 plus 3x ኪዩብ ፕላስ x ፕላስ 1 ይሄ ምንድነው የሚሆነው? ኤክስፖነንት ሃይስት ዲግሪ እናያለን። ሃይስት ኤክስፖነንት ኦር ዲግሪ መተን እናያለን። ስናይ ለምሳሌ እዚህ ጋር 3 ነው ኤክስፖነንቱ፣ እዚህ ጋር 4 ነው፣ ይሄኛው 5 ነው። የሚበልጥ እዚህ ኢኩዌሽን ውስጥ ሃይስት ፓወር ያለው ዲግሪ ይባላል። ሃይስት ፓወር ያለው ዲግሪ ይባላል። ስለዚህ እሱም መተን ቼክ እናደርጋለን ማለት ነው። የዚህን ጊዜ ኦድ ነው። ስለዚህ ኦድ ስለሆነ ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ሶ ይሄ ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ስለዚህ በዚህ ህግ መሰረት ማንኛውም ፋንክሽን የፈለገ ፋንክሽን ቢሰጣችሁ በሰከንድ ውስጥ ቼክ ማድረግ ትችላላችሁ ማለት ነው። ኤክስፖነንቱን ብቻ እያያችሁ ኢቭን ከሆነ ዋን ቱ ዋን ፋንክሽን አይደለም፣ ኦድ ከሆነ ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ሶ ሁለተኛ መንገድ ራሱን ኤግዛምፕል ማለት ነው። መጀመሪያ ላይ ያገኘነውን ኤግዛምፕል ኦልሬዲ ክላስ ውስጥ በሰራችሁት ሰርተናል። አሁን በሃይስት ዲግሪ ሰርተናል። በሆሪዞንታል ላይን ቴስት እንሰራለን ማለት ነው። ሁለተኛ በሆሪዞንታል ላይን ቴስት እንዴት ነው ቼክ ማድረግ የምንችለው? ግራፍ እናነሳለን። የዚህ ፋንክሽን ግራፍ እናነሳለን። ግራፍ ለማንሳት ግራፍ ወደፊት እንማራለን በሚቀጥለው ቪዲዮ። እናንተ የሊነር ኢኩዌሽን አክቹዋሊ ቀላል ስለሆነ ኳድራቲክ ፋንክሽን ሁሉንም የያዘው አይ ቲንክ ከ5 በላይ አይነት አለው። ሁሉንም የያዘው ፖስት አደርግላችኋለሁ ማለት ነው። ያን ግራፍ እንዴት እንደሚመስል እናያለን። ለዛሬ ግን ኦልሬዲ ይሄኛ ቀላል ስለሆነ ታውቃላችሁ ብዬ አስባለሁ። ስለዚህ የዚህ ግራፍ ለማንሳት መጀመሪያ ምንድነው የምናደርገው? ይሄ አሁን ኤፍ ኦፍ ኤክስ ማለት ዋይ ማለት ነው 3x + 5 ነው። ስለዚህ ለኤክስ 0 ስናደርግ ዋይ ስንት ይመጣል? ለኤክስ 0 ስናደርግ ዋይ ስንት ይመጣል? 5 ይመጣል። ምክንያቱም በኤክስ ቦታ 0 ስናስገባ 3 × 0 0 ነው ፕላስ 5 ይመጣል ማለት ነው። በዋይ ቦታ 0 ስናስገባስ በዋይ ቦታ 0 አስገብተን 3x + 5 ነው። ለኤክስ ሶልቭ እናደርጋለን። ከዛ በኋላ ስንት ሆናል? -5 = 3x ሆናል። ዲቫይድ ቦት ሳይድ ባይ 3 ቦት ሳይድ ባይ 3 ሶ x = -5/3 ይሆናል ማለት ነው፣ y 0 ሲሆን። ስለዚህ ይሄ ማለት ምን ማለት ነው? y 0 ሲሆን x -3 5/3 ይሆናል፣ y 0 ይሆናል ማለት ነው። ይሄ ስሎፕ ኢንተርሴፕት ፎርም ነው። አክቹአሊ ስሎፕ ኢንተርሴፕት ፎርም ይባላል። ሶ የዚህን ግራፍ እናነሳለን ማለት ነው። ስለዚህ x -5/3 እንበል። y ስንት ነው? ማክሲመም 5 ነው። እንደዚህ ይሆናል ማለት ነው። ስለዚህ ግራፉ ሁለቱም ፖይንቶችን ማገናኘት ነው። ሁለት ፖይንት እንደዚህ እናገናኛለን ማለት ነው። ሶ ይሄ ግራፋችን ይሆናል። ስለዚህ ግራፍ እንደዚህ ካነሳን በኋላ ግራፍ እንደዚህ ከሳልን በኋላ በሆሪዞንታል ላይን ቴስት ቼክ እናደርጋለን። አንድ ፋንክሽን ዋን ቱ ዋን ነው ወይስ አይደለም የሚለው ማለት ነው። በሆሪዞንታል ቴስት ሜተድ በሆሪዞንታል ላይን ቴስት ሜተድ አንድ ፋንክሽን ዋን ቱ ዋን የሚሆነው ሆሪዞንታሊ ላይ ነው ማለት ነው። ሆሪዞንታሊ እንደዚህ ስናሰምር ግራፉን አንድ ቦታ ብቻ መንካት አለበት። አንድ ቦታ ብቻ የሚነካ ከሆነ ዋን ቱ ዋን ፋንክሽን ነው ማለት ነው። ስለዚህ አሁን ይሄን ግራፍ ስናይ እንደዚህ ሆሪዞንታል ላይን እንደዚህ ብናሰምር ግራፉን አንድ ቦታ ብቻ ነው የምናገኘው። የትኛውም ቦታ ብናሰምር አንድ ቦታ ብቻ ነው የምናገኘው ማለት ነው። ስለዚህ አንድ ቦታ ብቻ ስለምነካው ግራፉን፣ ስለዚህ ይሄ ምን ሆናል ማለት ነው? ዋን ቱ ዋን ፋንክሽን ይሆናል ማለት ነው። ሆሪዞንታል ላይን ቴስት አንድ ፋንክሽን ዋን ቱ ዋን ፋንክሽን ነው ወይስ አይደለም ለምለው ይጠቅመናል። ግራፉ ላይ ሆሪዞንታል ላይን ስናሰምር አንድ ቦታ ብቻ ከሆነ ዋን ቱ ዋን ነው። ከዛ በላይ ከሆነ ግን ዋን ቱ ዋን ፋንክሽን አይደለም ማለት ነው። ሁለተኛ ኤግዛምፕል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር
ሶ ይሄ ኤክስ ስኩዌር ዋን ቱ ዋን ፋንክሽን ነው ወይስ አይደለም ብሎ ቼክ እናደርጋለን ማለት ነው። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር። በመጀመሪያ ሩል ስንሰራ ምንድን ነው የሚሆነው? በመጀመሪያ ሩል ስንሰራ ምንድን ነው የሚሆነው? ሃይስት ዲግሪ ቼክ እናደርጋለን። ያ ሃይስት ዲግሪ ኦድ ከሆነ ዋን ቱ ዋን ፋንክሽን ነው፣ ኢቭን ከሆነ አይደለም። ስለዚህ የዚህ ሃይስት ዲግሪ 2 ነው፣ ፓወር ላይ ያለው ማለት ነው 2 ነው። ስለዚህ 2 ደግሞ ኢቭን ነው። ስለዚህ ይሄ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ስለዚህ በመጀመሪያ ሩል ብንሄድ ይሄ ዋን ቱ ዋን ፋንክሽን አይደለም ማለት ነው። እንዲሁ በአይን እያየም ማለት ነው። ምንም ካልኩሌት ማድረግ አያስፈልግም። ሆሪዞንታል ላይን ቴስት ቼክ ማድረግ አያስፈልግም። ባውንደሪ ቼክ ማድረግ አያስፈልግም። ሜይ ቢ ባውንደሪ ከተሰጠን ቼክ ልናደርግ እንችላለን። በርግጥ ግን ክላስ ውስጥ የምትማሩበትንም መንገድ መስራት አይጠብቅባችሁም። ኢቭን ከሆነ ፓወሩ ኢቭን ከሆነ ዋን ቱ ዋን ፋንክሽን አይደለም፣ ኦድ ከሆነ ዋን ቱ ዋን ፋንክሽን ነው ማለት ነው። ስለዚህ በመጀመሪያ ሩል ዋን ቱ ዋን ፋንክሽን እንዳልሆነ አይተናል ማለት ነው። በሆሪዞንታል ላይን ቴስት ደግሞ የዚህን ግራፍ እንስላለን። የዚህን ግራፍ ስንስል ምንድነው የሚሆነው? የኳድራቲክ ፋንክሽን ግራፍ ምንድነው የሚሆነው? ከዜሮ ጀምሮ አፕዋርድ ፓራቦላ ይሆናል ማለት ነው። ከዜሮ ጀምሮ አፕዋርድ ፓራቦላ ይሆናል። አፕዋርድ ፓራቦላ ይሆናል። ሶ የዚህ ግራፍ ኤክስ ስኩዌር ነው ማለት ነው። የኤክስ ስኩዌር ግራፍ ማለት ነው። ስለዚህ አፕዋርድ ፓራቦላ ይሆናል። ይሄን ለመሳል ግራፍ ለወደፊት ስንማር ያው አሳያችኋለሁ ያኔ ማለት ነው። አሁን ብዙም አያስፈልግም። ግራፉ አፕዋርድ ፓራቦላ ነው። ለምንድን ነው አፕዋርድ የሚሆነው? ኮፊሽንቱ እዚህ ጋር ፖዚቲቭ ስለሆነ አፕዋርድ፣ ኔጋቲቭ ቢሆን እንደዚህ ዳውንዋርድ ይሆን ነበረ ማለት ነው። ሶ ፖይንት እያስገባችሁ መስላት ትችላላችሁ እንደዚህ እንደሚመጣ ማለት ነው። ለምሳሌ ለኤክስ እና ለዋይ ኤክስ እና ዋይ ፖይንት እናስገባለን። ኔጋቲቭ 1 ብናስገባ በኤክስ ቦታ ስንት ሆናል? 1 ሆናል። 0 ብናስገባ 0 ሆናል። 1 ብናስገባ 1 ይመጣል። ስለዚህ 0 እና 0 እዚህ ጋር ይሆናል። ኤክስ ማይነስ 1 ሲሆን እዚህ ጋር ይሆናል። ዋይ እዚህ ጋር ይሆናል። ምክንያቱም እዚህ ጋር ዋይ 1 ስለሚሆን እዚህ ጋር ማይነስ 1 እና ዋይ 1 እዚህ ጋር ይገናኛሉ። ኤክስ 1 ሲሆን ደግሞ ዋይ ድጋሚ 1 ነው። ስለዚህ እዚህ ጋር ይገናኛሉ ማለት ነው። ስለዚህ እንደዚህ ሶስቱን በመሳል ወደ ላይ እንደሆነ እናውቃለን ማለት ነው። ኮፊሽንቱ ፖዚቲቭ በመሆኑ ወደ ላይ እንደሆነ እናውቃለን። ግን ግራፉን ቀስ ብዬ እሰራላችኋለሁ ማለት ነው በሚቀጥለው ቪዲዮ። ስለዚህ you don't have to worry እንደዚህ ግራፉ እንዴት እንደመጣ ማለት ነው። ነገር ግን በመጀመሪያ ሃይስት ዲግሪ ኢቭን ስለሆነ ዋን ቱ ዋን ፋንክሽን አይደለም። አሁን ደግሞ በሆሪዞንታል ላይን ቴስት ቼክ እናደርጋለን። በሆሪዞንታል ላይን ቴስት ቼክ ስናደርግ ደግሞ ይሄንን ሆሪዞንታል ላይን ማስመር ነው ማለት ነው። ሆሪዞንታል ላይን ስናሰምር ግራፉ ማለት አሁን ይሄ ነው። እንደዚህ ግራፉ ስንት ቦታ ነው ነካ? አንደኛ እዚህ ጋር ነክቶታል፣ ሁለተኛ እዚህ ጋር ነክቶታል። ስለዚህ ከአንድ በላይ ከሆነ ያ ፋንክሽን ዋን ቱ ዋን ፋንክሽን አይደለም ማለት ነው። ዋን ቱ ዋን ፋንክሽን አይደለም። አንድ ጊዜ ብቻ ቢሆን እንደ ቅድሙ ሊነር ቢሆንና አንድ ቦታ ብቻ ቢሆን ዋን ቱ ዋን ፋንክሽን ይሆናል። አሁን ግን ሁለት ቦታ ስለነካ ዋን ቱ ዋን ፋንክሽን አይደለም። በኤክስፖነንትም ኢቨኑን ስታዩ ሁል ጊዜ ኖት ዋን ቱ ዋን ፋንክሽን ነው ማለት ነው። እዚህ ላይም ባውንደሪ ስለሌለ እንዲህ ነው ማለት አንችልም። ባውንደሪ ስለሌለ ሲባል ለምሳሌ ፎር ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ቢባል ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 0 ቢባል ዋን ቱ ዋን ፋንክሽን ይሆን ነበረ። ምክንያቱም በኤክስ ቦታ ለምሳሌ ፖዚቲቭ ቁጥር ብቻ ነው የምናስገባ። ፖዚቲቭ ቁጥር ስናስገባ ለምሳሌ 0 ስናስገባ 0 ይመጣል እዚህ ጋር። አንድ ስናስገባ በኤክስ ቦታ አንድ ይሆናል። ኤክስም አንድ ሲሆን ወይም አንድ ይሆናል። እዚህ አካባቢ ይገናኛሉ ማለት ነው እንደዚህ። ስለዚህ እንደዚህ ይሆናል። ሁለት ብናስገባ ኤክስ እዚህ ጋር ሁለት ብናስገባ ዋይ ስንት ይሆናል? 4 ይሆናል። 4 እዚህ አካባቢ ይገናኛል። ስለዚህ እንደዚህ ይሆናል። ስለዚህ የዛን ጊዜ የአንድ ሳይድ ብቻ ይሆናል ማለት ነው ግራፉ። አሁን እንደዚህ ሁለቱ የሆነው ኤክስ ሊሚትድ አይደለም፣ በአንድ ሳይድ ብቻ እንደዚህ ይሆናል ማለት ነው። ኤክስ ግሬተር ዛን 0 ቢባል ግሬተር ዛን ኦር ኢኳል ቱ 0 ቢባል በአንድ ሳይድ ብቻ ይሆናል። ያኔ ሆሪዞንታል መስመሩ እዚህ ጋር ብቻ ይነካል ማለት ነው ባውንደሪ ቢሰጥ። አሁን የዚህን ጊዜ ምንም የተሰጠን ባውንደሪ ስለሌለ ቀጥታ ሁለት ቦታ ነው የነካ። ስለዚህ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ስለዚህ ባውንደሪ ሲሰጥ ሃይስት ዲግሪ ብቻ ስላለ ዋን ቱ ዋን ነው ማለት አንችልም። ዋን ቱ ዋን አይደለም ልንል አንችልም። ምክንያቱም ሃይስት ዲግሪ የምናይበት ጊዜ አለ። ባውንደሪ ዋና ባውንደሪ ነው። ባውንደሪ ከተሰጠ አይ ቲንክ ይመስለኛል አሁን ለእናንተ ባውንደሪ የሚሰጥ አይመስለኝም በዚህ ሌቭል። ግን ባውንደሪ ከተሰጣችሁ ወይም ደግሞ ኤክስ ሌስ ዛን 0
ኤክስ ግሬተር ዛን 0 ቢሆን ቢባል ሊቀያየር ይችላል ማለት ነው። ግን እናንተ ፋንክሽኑ ብቻ እንደተሰጣችሁ አስቡና ኢቭን ከሆነ ኖት ዋን ቱ ዋን ነው፣ ኦድ ከሆነ ዋን ቱ ዋን ፋንክሽን ነው ማለት ነው። ስለዚህ ግራፍ እንደዚህ መሳል የለባችሁም ማለት ነው እናንተ። የመጨረሻ ኤግዛምፕል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ አብሶሉት ቫሉ ኦፍ ኤክስ ማይነስ 2 አብሶሉት ቫሉ ኦፍ ኤክስ ማይነስ 2። ሶ አሁን አብሶሉት ቫሉ ላይ ማግኘት አትችሉም። በሃይስት ዲግሪ ምናምን ማግኘት አንችሉም። በሃይስት ዲግሪ ለምሳሌ ሃይስት ዲግሪ እዚህ ውስጥ ብናይ አንድ ነው። በዚህ ብንሄድ ዋን ቱ ዋን ፋንክሽን ነው የሚሆነው በዚህ ብንሄድ። ነገር ግን በአብሶሉት ቫሉ ጊዜ በሃይስት ዲግሪ መጠቀም የለብንም። በሃይስት ዲግሪ መሄድ የለብንም ማለት ነው። ስለዚህ እንዴት ነው የምናደርገው? የዚህን ጊዜ አንደኛ ክላስ ውስጥ በሰራችሁ ራሱ መስራት እንችላለን። ሁለተኛ በሆሪዞንታል ላይን ቴስት እናገኛለን ማለት ነው። ስለዚህ በእነዚህ ሁለቱ ባውንደሪ ከተሰጠንም በባውንደሪ፣ ሁለተኛ ደግሞ በሆሪዞንታል ላይን ቴስት፣ ሶስተኛ ደግሞ ክላስ ውስጥ በሰራችሁት መስራት ይቻላል ማለት ነው። ለምሳሌ ክላስ ውስጥ በሰራችሁት ብንሰራ መጀመሪያ ምንድነው የምናደርገው? አብሶሉት ቫሉ ኦፍ ኤክስ በኤክስ ቦታ ኤክስ ዋን እናደርጋለን። እዚ ኢኳልስ ቱ በኤክስ ቦታ አሁን ኤክስ ቱ እናደርጋለን። ከዛ ለኤክስ ዋን ሶልቭ እናድርግ እስቲ ለአንዱ ኤክስ ማለት ነው። ለአንዱ ኤክስ ሶልቭ ስናደርግ ምንድን ነው የሚሆነው? ኤክስ ይሄ ከዚህ ውስጥ ሲወጣ ይሄ ስንት ይሆናል? ኤክስ ዋን ማይነስ 2 ይሆናል። ሪዛልቱ ግን ይሄኛውን ሪዛልት እንደሚወጣ አስቡ። በራይት ሳይድ ያለው ሪዛልት እንደሚወጣ አድርጋችሁ አስቡ። ስለዚህ ይሄ እንደ ፋንክሽን አስቡ፣ ኦር ይሄ እንደ አንድ ሪዛልት አስቡ። ከፈለጋችሁ ፕላስ ኦር ማይነስ ማለት ትችላላችሁ የዚህኛም ማለት ነው። ምክንያቱም አብሶሉት ቫሉ ውስጥ አንድ ቁጥር ከአብሶሉት ቫሉ ሲወጣ ኔጌቲቭ አንድ ለምሳሌ ከአብሶሉት ቫሉ ሲወጣ አንድ ይሆናል። አንድም ከአብሶሉት ቫሉ ሲወጣ አንድ ይሆናል። ፖዚቲቭም ይሁን ኔጌቲቭ ከአብሶሉት ቫሉ ውስጥ ሲወጣ ፖዚቲቭ ቁጥር ሆኖ ይወጣል ማለት ነው ሁለቱም። ስለዚህ ይሄኛ በራይት ሳይድ ያለውን ፕላስ ኦር ማይነስ ኤክስ 2 ማይነስ 1 ማይነስ 2 ማይነስ 2 ነበር ኤክስ 2 ነው። ኤክስ 2 ማይነስ 2 ነው። ስለዚህ ሶልቭ እናደርጋለን ማለት ነው ለኤክስ 1። አሁን ለኤክስ 1 ሶልቭ ስናደርግ ምንድነው የሚሆነው? ሁለት አይነት ሶሉሽን ይኖረናል። ለምን ኤክስ 1 ማይነስ 2 ኢዝ ኢኳልስ ቱ ኔጌቲቭን ብንወስድ ኔጌቲቭ ኤክስ 2 ማይነስ 2 ይሆናል። ሌላኛ ደግሞ ኤክስ 1 ማይነስ 2 ኢዝ ኢኳልስ ቱ ፖዚቲቭን ብንወስድ ፖዚቲቭ ኤክስ 2 ማይነስ 2 ይሆናል ማለት ነው። ስለዚህ ለኤክስ 1 ሶልቭ እናደርጋለን። አሁን ለኤክስ 1 ሶልቭ ስናደርግ ከዚህ ላይ ኤክስ 1 ኢዝ ኢኳልስ ቱ ምን ይሆናል? ማይነስ ኤክስ 2 ወደዛ ሲያልፍ ፕላስ ሆናል። ይሄ ወደዛ ሲያልፍ ፕላስ ሆናል። ፕላስ ሲሆን ይጣፋል ማለት ነው። ይሄ ተመሳሳይ በኢኩዌሽን ላይ ተመሳሳይ ቁጥር በሁለት ሳይድ ካለ ይጣፋል። ምክንያቱም ይሄ ወደዛ ሲያልፍ ምን ሆናል? ፕላስ 2 ሆናል። ስለዚህ ማይነስ 2 ፕላስ 2 ማለት 2 ማይነስ 2 ማለት ነው። ይጣፋል ማለት ነው። ስለዚህ ይጣፋና እንደዛ እኩል ሆናል ማለት ነው። ሲቀጥል ደግሞ የዚህኛ ደግሞ x1 is equals to ፖዚቲቭ x2 ይሆናል ማለት ነው። ስለዚህ አሁን ሁለት ሶሉሽን አገኘን ማለት ነው። ሁለት ሶሉሽን አለ። ለምንድን ነው እንደዚህ ሁለት ሶሉሽን የሚመጣው? የቅድሙ ላይ ለምሳሌ የቅድሙ ላይ 3x ፕላስ 5 ላይ ማለት ነው 3x ይሄ 2 ነው፣ ይሄ x1 ነው፣ ፕላስ 5 ነው። ተመሳሳይ ቁጥር በሁለት ሳይድ ካለ ይጣፋል፣ ይሄ ይጣፋል። ከዛ 3x1 is equals to 3x2 ነው። ከዛ x ለሁለቱም ሳይድ በ3 ስናካፍል ይጣፋሉ። x1 is equals to x2 ነው የመጣልን የቅድሙ። አሁን ይሄ ዋን ቱ ዋን ፋንክሽን ነው ሁለቱ እኩል ከመጣ ማለት ነው። የዚህን ጊዜ ግን x1 ሁለት ሶሉሽን አለው ማለት ነው። ሁለት ቫሉ አለው። ሁለት ቫሉ ካለ ዋን ቱ ዋን ፋንክሽን አይደለም ማለት ነው። ሁለት ቫሉ ካለው ማለት ለምሳሌ ይሄን ለምን እንደዚህ የሚመጣ አንድ ቁጥር ሁለት የተለያየ ቁጥር ራዲካል ውስጥ ብናስገባ ለምሳሌ አንድ ኔጌቲቭ አንድ ስናስገባ አንድ ሆኖ ወጣል፣ አንድም አንድ ሆኖ ወጣል። መልሱ ተመሳሳይ ነው። መልሱ መጨረሻ ላይ ዶሜኑ ሬንጁ ተመሳሳይ ነው። ይሄ እንደ ዶሜን ብናይ ሬንጁ ተመሳሳይ ነው፣ ግን ዋን ቱ ዋን አይሆንም ማለት ነው። ስለዚህ ሁለት ዶሜን አለ። ይሄ ማለት ኔጌቲቭ ዋን አለ፣ ዋን አለ። እዛ ጋር ደግሞ መልሱ የሚመጣ አንድ ነው። ስለዚህ ይሄ ከአንድ ወደ አንድ ሄዳ ሁለቱ ማለት ነው። ሁለቱ ወደ አንድ ከሄዱ ወደ አንድ ሬንጅ ማለት ነው። ይሄ ዶሜን ነው። ከሄዱ ዋን ቱ ዋን ፋንክሽን አይሆንም ማለት ነው በዛ ሂሳብም። እንዲሁም ደግሞ ሁለት ሶሉሽን አለን ማለት ነው። ለኤክስ ሁለት ሶሉሽን አለን። ለኤክስ ሁለት ሶሉሽን አለን ማለት ወይንም ደግሞ ይሄ ማለት ኤክስ ማይነስ ኤክስ 2 ስናስገባም ኤክስ 1 እናገኛለን።
ኤክስ ዋንም አብሶሉት ቫሉ ውስጥ ስናስገባ ኤክስ ዋን እናገኛለን። ስለዚህ ዋን ቱ ዋን ፋንክሽን አይሆንም ማለት ነው። ልክ የመጀመሪያ ላይ አይ ቲንክ ገብታችኋል ብዬ አስባለሁ። ሁለት ሶሉሽን እንደዚህ ከመጣ ኤክስ ዋን ኢኳል ቱ የሆነ ቫሉ እና ኤክስ ዋን ኢኳል ቱ የሆነ ቫሉ ከመጣ ዋን ቱ ዋን ፋንክሽን አይሆንም ማለት ነው። እንዲሁም ደግሞ ግራፍ በማንሳት ቼክ ማድረግ እንችላለን ማለት ነው። የአብሶሉት ቫሉ ግራፍ እንዴት ነው የሚሆነው? ኖርማሊ የአብሶሉት ቫሉ ግራፍ እንደዚህ ነው የሚሆነው። ለምሳሌ አብሶሉት ቫሉ ኦፍ ኤክስ ከሆነ ግራፉ እንደዚህ ነው የሚሆነው። ከዜሮ ላይ እንደዚህ ሻርፕ ነው። ኳድራቲክ ፋንክሽን ሳይሆን ሻርፕ ነው። ስትሬት ላይን ማለት ነው። ሻርፕ ነው የሚሆነው። ስለዚህ በሆሪዞንታል ላይን ቴስት ቼክ ስናደርግ ምንድን ነው የሚሆነው ማለት ነው? ሁለት ቦታ ይነካል ማለት ነው። ሁለት ቦታ ስለሚነካ ዋን ቱ ዋን ፋንክሽን አይደለም። የዚህኛው ግራፍ ደግሞ የዚህኛው ግራፍ ኤክስ ማይነስ ቱ ሲሆን ደግሞ ዋን ስቴፕ ወደ ላይ ይወጣል። ዋን ስቴፕ ወደ ላይ ይወጣል። ይሄ ቱ ከቱ ላይ ጀምርና ሻርፕ ይሆናል ማለት ነው። ይሄ እንደዚህ ይሄኛው ኦሪጂን ላይ ነው። የሁለተኛ ወደ ላይ ይወጣና ከዚህ ጋር ይጀምራል ማለት ነው። ስቲል ግን ላይን ሆሪዞንታል ላይ ለምሳሌ ክሮስ እናደርግ ሁለት ቦታ ይነካል ግራፉ። ስለዚህ ዋን ቱ ዋን ፋንክሽን አይደለም ማለት ነው። በክላስ ውስጥ በምትማሩት ሶልቭ ስናደርግ ሁለት አይነት ሶሉሽን አለ። ስለዚህ ዋን ቱ ዋን አይደለም። እንደ መጀመሪያ ኤግዛምፕል ኤክስ ዋን ኢኳልስ ቱ ኤክስ ቱ አልመጣም። የዚህ ጊዜ ግን ኤክስ ዋን ብሎ ሁለት ሶሉሽን አለ። ስለዚህ ዋን ቱ ዋን አይደለም። በሆሪዞንታል ላይን ቴስት ደግሞ ዋን ቱ ዋን አይደለም ማለት ነው። በባውንደሪ ያልኩት ምንድን ነው? ለምሳሌ ለኤክስ እዚህ ውስጥ አሁን ለምሳሌ አብሶሉት ቫሉ ውስጥ እዚህ ጋር የመጣልን ቁጥር ኔጌቲቭ ከሆነ በአጠቃላይ ኔጌቲቭ ቁጥር ከሆነ ከራዲካል ሲወጣ ፖዚቲቭ ሆኖ ይወጣል። ፖዚቲቭ ቁጥሩም ራዲካል አልኩኝ ሶሪ፣ አብሶሉት ቫሉ ሲወጣ ፖዚቲቭ ይሆናል። ነገር ግን የኤክስ ቫሉ ግሬተር ዛን ኦር ኢኳል ቱ ዜሮ ብቻ አስገቡ ብንባል ምንድነው የሚሆነው ማለት ነው? ቁጥሩ ከዚህ ብቻ ነው ማለት ነው። ኤክስ የምንወስደው ከዚህ በላይ ብቻ ነው። ከዚህ ፖይንት እንደዚህ ፖዚቲቭ ብቻ ስንሆን የዚህ ሳይድ ብቻ ይሆናል ማለት ነው። ወይም ደግሞ ኔጌቲቭ ብቻ ውሰዱ ከተባለን ግራፉ የዚህ ሳይድ ብቻ ይሆናል። የዛን ጊዜ ሆሪዞንታል ላይ ነው፣ አንድ ቦታ ብቻ ይነካል ማለት ነው። ያኔ ባውንደሪ ሲኖር ሊቀየር ይችላል። ስለዚህ በእናንተ ጊዜ ባውንደሪ የለም በሚለው አስቡና አብሶሉት ቫሉ ከሆነ አት ኤኒ ታይም ምንም አይነት ባውንደሪ ካልተሰጠ አብሶሉት ቫሉ ከተሰጠ አት ኤኒ ታይም ኖት ዋን ቱ ዋን ፋንክሽን አይደለም ማለት ነው። ኮምፕሊትሊ ሁሉ ጊዜ ማሰብ አለባችሁ ዋን ቱ ዋን ፋንክሽን አይደለም ማለት ነው አብሶሉት ቫሉ ካለ